ድንገት ኤክስፓየር ካደረገና እምቢ ካላችሁ እንደገና ወዴት ይወስዳችኋል? ወደዚህኛው ፔጅ ይወስዳችኋል። ድጋሚ ምን ትሉታላችሁ? ጌት ትሉታላችሁ። ሌላ ቁጥር ይሰጣችኋል። እቺን ቁጥር ታስገቡና ኮንፈርም ትሉታላችሁ። ኮንፈርም እንዳላችሁት አሁንም 1 ደቂቃ ይሰጣችኋል። ድጋሚ ሜሴጁ እስኪመጣ ድረስ ትጠብቃላችሁ። ሜሴጁ ልክ ሲመጣ ያቺን 6 ዲጂት ቶሎ ብላችሁ ታስገባላችሁ። ልክ በ1 ደቂቃ ውስጥ ቶሎ ብላችሁ ካስገባችሁት ይቆማል። ከዛ በኋላ ፓስወርዳችሁን ከስር የማትረሱትን ፓስወርድ ታስገባላችሁ። ይህ ፓስወርድ ከ8 እስከ 16 ብዛቱ ማለት ነው። ብዛቱ ከ8 እስከ 16 ዲጂት ሊሆን ግድ ይላል። ብዙ ጊዜ 8 ነው የምናደርገው። ይህም ፓስወርድ ማወቅ ያለባችሁ ነገር ቁጥርና ፊደል የተቀላቀለ መሆን አለበት። እናንተ ደግሞ ፓስወርዳችሁ ጠንከር እንዲልላችሁ አንዳንድ ቃላቶችን እንግሊዘኛ ፊደል ተጠቅማችሁ ካፒታል ሌተርና ስሞል ሌተር በማድረግ ፓስወርዳችሁ ጠንካራ ማድረግ ትችላላችሁ። ይህንን ፓስወርድ ግን አደራ እንዳትረሱት። ምናልባትም ደግሞ ፓስወርዱን ካስገባችሁ በኋላ እችን የአይኗን ምልክት ነክታችሁ ፓስወርዱ እንዲታይ አድርጋችሁ ከዛ ስክሪንሾት አድርጋችሁ አስቀምጡት። ኔክስት ትሉታላችሁ። እዚህኛው ፔጅ ላይ ያመጣችኋል። እዚህኛው ፔጅ ላይ የመጀመሪያው ነገር ፎቶ አስገቡ። ዝም ብሎ ኤክስ ዜድ ምናምን ዝም ብሎ ትርጉም የሌለው ጽሁፍ ተጽፎ ልታገኙ ትችላላችሁ። ይህንን ጽሁፍ ታጠፉታላችሁ። እውነተኛ ስማችሁን ታስገባላችሁ። ብዙ ጊዜ ስሞች ሊያዙ ይችላሉ። ለምሳሌ የኔ እስክንድር ነው እስኬ ምናምን ስለው ሌላ እስኬ ብሎ ያወጣ ሊኖር ስለሚችል ምናልባት ስማችሁን ከናባታችሁ ወይንም ስማችሁን ከሆነ ቁጥር ጋር ስማችሁን ከሆነ ፊደላት ጋር ምናምን አድርጋችሁ ትቀላቅሉታላችሁ። ለምን ዩኒክ እንዲሆን ማለት ነው። ሁለተኛው ደግሞ ልደታችሁን ነው። ልደታችሁን የመጀመሪያው በፈረንጆች ነው የምትሞሉት። የመጀመሪያው ዓመተ ምህረቱን ነው የምትሞሉት። ሁለተኛው ወሩን ነው የምትሞሉት። ሶስተኛው ደግሞ ቀን ነው የምትሞሉት። ከዛ በመቀጠል ወንድ የሆነ ሜል የሚለውን ይነካል። ሴት ደግሞ ከሆናችሁ ፊሜል የሚለውን ትነካላችሁ። ልክ ሰሚት እንዳላችሁ ገባችሁ ማለት ነው። እዚህ ጋር ከገባችሁ በኋላ አፕሊኬሽኑ እዚህ ፊት ለፊት የምታዩት እዚህ ላይ ላይቭ ገብተው በጣም ብዙ ሰዎች እየተከታተላቸው ያሉ ሰዎችን በቅደም ተከተል ታዩዋቸዋላችሁ። ወንዶች ከሆናችሁ ገና እንደገባችሁ ላይቭ መግባት አትችሉም። ሴቶች ግን ወዲያውኑ ላይቭ መግባት ይቻላል። እዚህ ጋር ፒንኳን ስትነኩ ላይቭ ለመግባት ብላችሁ ስትነኩት ፎቶና የፊት አሻራ እንድታስገቡ ይጠይቃቸዋል።